ሰላም ወንዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት ኑድልስ ነው። ኑድልስ እንዴት እንደምንሰራ እሱ እናያለን። እኔ ኢንዶሚውን በባዶ ውሃ ቀቅዬ ጨርሼ አዘጋጅቻለሁኝ። ከዛ ደግሞ ሶሶችን ደግሞ የኢንዶሚውን ማለት ነው በሳህን ጨምሬ ከውሃ ጋራ በትንሽ ውሃ ቀላቅዬ ዶሮውን ደግሞ በዚህ መልኩ ጠብሼ ጨርሻለሁ። እዚህ ኢንዶሚ ላይ የተዘጋጀ ኢንዶሚ ነው። ይሄ ደግሞ ሶሱ የተዘጋጀ ነው እና በዚህ መልኩ ነጭ ሽንኩርት፣ ቦል ፔፐር እና ቀይ ሽንኩርት ነው እንጂ ቀይ ሽንኩርት በረጅሙ ቦል ፔፐርም እንደዛው በረጅሙ ተከትፎ እንደዚህ እስከሚያር እየጠበቅኩት እገኛለሁኝ እና በጣም ቆንጆ በጣም ጣፋጭ ነው የሚሆነው። መጨረሻው ሞክሮ ሴትዮና ሴትዮዬ በጣም ወደውት ምናምን ነግረውኛለኝ እና እኔ እንዲያውም በቃ ከመጀመሪያው ጀምሮ እንሰራላችሁ ነው ያልኩኝ እና ትዝ ያለኝ ከጀመርኩ በኋላ ስለሆነ እንደዚህ ከበሰለ በኋላ በውሃ የቀቀልነውን ኢንዶሚውን በጣም አናበስለውም። ለምን እዚህ ጋር ገብቶ እንዳይያያዝ ማለት ነው። በዚህ መልኩ እንደዚህ እናደባልቀዋለን። ነጭ ሆኗል፣ ምክንያቱም ገና ሶስ አላደረኩበትም። ገና ዶሮው አልገባም እና ዶሮውን ራሱ ቀቅዬ ምናምን የጠበስኩት እና ፓፕሪካ ተጠቅሜያለሁ። እናንተም ተጠቀሙ ዶሮውን ስቀቅል ስጠብስ። ከዛ ይሄ ደግሞ የኢንዶሚ ሶያ ሶስ እና የራሱ ነው። የሚያቃጥለውን አላደረኩም፣ ምክንያቱም ሰዎች አይፈልጉም፣ የሚያቃጥል ነገር ስለማይፈልጉ ቺሊውን አውጥቼዋለሁ። ልክ በዚህ መልኩ ያገላበጥኩት እገኛለሁ። ያደረኩት ሶያ ሶሱ እንዲዳረስ ማለት ነው። የምር በጣም 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 ወደውት ነው የበሉት እና ወይኔ ከመጀመሪያው ጀምሮ ብሰራላችሁ ነው ያልኩት። ግን ያው ስቴፑን ነገርኳችሁ። ኢንዶሚውን ትቀቅሉታላችሁ በውሃ ሶሱን በሳህን አድርጋችሁ ትንሽ ውሃ ትጨምሩበታላችሁ። ዶሮውን ደግሞ ቀቅላችሁ መጥበስ ትችላላችሁ፣ ሳትቀቅሉ መጥበስ ትችላላችሁ። እዩት እንዴት እንደሚያምር። በጣም ብዙ ነበረ። ራሱ ዶሮውን ስለሚወዱ ዶሮውን ብዙ ነበረ። ኢንዶሚ ደግሞ 4 ኢንዶሚ ነበር የሰራው። እናንተ በመጠኑ እንደፈለጋችሁት መስራት ትችላላችሁ።